ተመልካቾቻችን አሁን በባቱ ከተማ ካስቴል ዋይነሪ ዋይን እርሻ ውስጥ ነው የምንገኘው። የካስቴል ዋይነሪ አስጎብኛችን ሜሮን ሀብታሙ ትገኛለች። ሜሪ ቴንክ ዩ ተቀብላችሁ ታስጎበኝ ፈቃደኛ ስለሆናችሁ አመሰግናለን። እስኪ አንዳንድ ነገር ንገሪኝ እስኪ ስለ እርሻው ምን ያህል ቦታ ላይ ነው የተቀመጠው? ምን ያህል ደግሞ የወይን አይነቶች አሏችሁ? እስኪ አጠር አድርገሽ ተመልካቾቻችን አሳውቂ። በመጀመሪያ እንኳን ደህና መጣችሁ ወደ ካስተል ፋብሪካ ዋይነሪ። እንደምታዩት አሁን ያለነው የካስተል ፋብሪካ ፋርም ውስጥ ነው ያለነው። ድርጅታችን 450 ሄክታር ላይ ያረፈ ሲሆን እርሻው ደግሞ ኢንቨስት የተደረገው 250 ሄክታሩ ላይ ነው እና አሁን ያለነው የሲራ ወይን ዘር ላይ ነው ያለነው። ድርጅታችን የሚያመርተው ሁለት አይነት የወይን አይነት ነው፣ አኬሺያ እና ሪፍት ቫሊ የሚባል ማለት ነው። አኬሺያ እንደምናየው እዛች ጋር ያለችው ሎጎ የምንጠቀም ነው። ሪፍት ቫሊም አለን። ዛፉ ነው እና ሪፍት ቫሊ ደግሞ የወይን አይነቶቹ ሲራ፣ ሜርሎ፣ ሻርዶኔ እና ካበርኔ ሶቪኞን አራት አይነት አሉ። ፋርማችን ወይም ፋብሪካችን የሚያመርቱት 13 አይነት የወይን አይነቶች አሉት። አኬሺያ ድራይ ሬድ፣ አኬሺያ ሚዲየም ስዊት ዋይት፣ አኬሺያ ሚዲየም ስዊት ሬድ እና አኬሺያ ሚዲየም ስዊት ሮዜ። ከሪፍት ቫሊው ደግሞ እንደነገርኩ ካበርኔ ሶቪኞን፣ ሲራ፣ ሻርዶኔ እና ሌላም አለ። በ2020 እና 21 ላይ የተሸለመው በዓለም አዋርድ ላይ የወይን ጥራት ላይ ከኩቬ የሚባል አዲስ የወይን አይነት አለ ተመርቶ በዓለም ደረጃ በጥራት ተሸላሚ የሆነ ማለት ኩቬ ዋይት እና ኩቬ ሬድ የሚባል እና በዛ ላይ ደግሞ አዲስ የወይን ዘር ኦልሞስት አሁን ኢትዮጵያ ውስጥ ከመጣ 6 ወር ምናምን ገደማ ላይ ማልቤክ የሚባል አዲስ የወይንም አለ። አዲስ የወይን ዘር ነው እና እንዳለ ወይኖቹ ጠቅላላ ከኢምፖርት ከውጭ ከፈረንሳይ የመጡ ወይኖች ዘሮቹ ከፈረንሳይ የመጡ ናቸው። እዚሁ ተተክለው እዚሁ ነው የሚበቅሉት። እንደምታያቸው እንደዚህ ተደርገው ለውሃም አይቸገሩም። ጠብ እንደመስኖ እና እንደዛ አይነት ነው። ምን ያህል አሁን ያዛፍ ምን ያህል ጊዜ በዓመት ውስጥ ምን ያህል ጊዜ ያፈራል ወይስ እንዴት ነው? የወይን ስለ ወይን እንደምታየው አሁን አዲስ ናቸው፣ ተገርዘው እንደ አዲስ እየበቀሉ ነው። በዓመት 2 ጊዜ ያፈራል። ከዚህ በፊት ያፈሩ ናቸው። ድጋሜ ሁለተኛው ዙር ደግሞ እየተጠበቀ ነው ያለው ማለት ነው። አዲስ ቅጠሎች ራሳቸው አዲስ ናቸው። ወይኑን በዓመት 2 ጊዜ ይሰጣል። ከዛ በኋላ ግን ያለማቋረጥ ነው እንትን የሚለው የሚያፈራው ያለማቋረጥ ያፈራል። ወደ ቴስት እንበልና በስሱ ቴስት እናደርጋለን። አሁን ደግሞ ያለውን እዚህ ጋር እንደነገርኩ ሲራ የሚባል ነው። ሲተከሉ በየእንትናቸው ነው በየስማቸው ሲራ ለብቻ፣ ካበርኔ ሶቪኞ ለብቻ፣ ሜርሎ ለብቻ፣ ሻርዶኔ ለብቻ ተደርጎ ለብቻ ነው ከምንም ጋር አይቀላቀልም እና ሲለቀም ራሱ ከተለቀመ በኋላ አሁን ሲራ ከሆነ ሲራ ብቻ ፕሮሰስ ይለቀምና በፋብሪካው በኩል ለብቻው ፕሮሰስ እንደሚደረገው ለስራም እንደዛ እና ከምንም ከየትም ጋር ምንም አይነት ንክኪም ተነካክቶ ምንም ነገር የለውም። ስለዚህ አሁን እዚህ ያለን ጨርሰናል። ወደ ዋይን ቴስቲንግ ተመልካቾቻችን እንግዲህ የዋይን እርሻውን እንዳየነው ነው። እስኪ ዋይን ቴስቲንግ ደግሞ አለን ውስጥ ገብተን የሚቀጥለውን አብራችሁ አብረን ፕሮግራም ኢትዮፒክስ ነው። አብራችሁ ቆዩ።
ይሄ ወይን መጠበቂያ ዋና መግቢያ ነው። እዚህ ጋር ደግሞ የካስትል ምርቶችን ይመርታሉ። እንደምታያቸው ግራር አለ፣ ሪፍት ቫሊ ያለ፣ ኩቤ ፕሬስቲጅ፣ ቅድም እርሻው ጋር እንደነገርኩክ አኬሻ ብቻ እችት ሎጎዋ እዚህ ጋር አሉ። አኬሻ ድራይ ሬድ፣ ሚዲየም ስዊት ዋይት፣ ሚዲየም ስዊት ሮዜ እና ሬድ በአኬሻ ብራንድ ውስጥ። ሪፍት ቫሊ የሚባሉት ደግሞ እንደነገርኩክ ሻርዶን ያለ፣ ካበርኔ ሶቪኞ፣ ሜርሎ፣ ሲራ እንደገና ደግሞ አዲስ ናቸው ወይም ደግሞ ይኸው እዚህ ጋር የተሸለሙበት 20 እና 20 ሞዴል ሴሌክሽን ላይ ተሸላሚ የሆነ ወይን ደግሞ ኩቬ እና ባለቡሽ ነው። በጣም በኦክ በኦክ የሚባሉን ታውቃለህ ወይ? ደግሞ ኦክ ትሪ እንትን እንደ ጠላ የሚጠመቅበት በእንስራ ምናምን ነው አይደል የሚጠመቀው። ይሄኛው ግን በእንጨት ኦክ ነው የሚሉት እና ታጥኖ በጣም በከነሱ በፕሮሰስም በሁሉም ነገር ለየት ተደርጎ ቴስቱም ከሁሉም ይለያል እና በዛ ነው ውድ እና ተሸላሚ ያደረጉት። ቴስቱ ውድ ነው፣ ኖርማሊ ውድ ነው። ፕሬስቲጅ ነው ፕሬስቲጅ ራሱ እና ትንሽ በጣም አንደኛው እና ከሁሉም አሁን ወደ ውስጥ እንገባና ወደዚህ ነው እንትኑ ይሄ ነው ኦክ ያልኩክ አይደለ? እዚህ ውስጥ ነው የሚቀመጠው። እዚህ ውስጥ ነው እና እዚህ ጋር እንዴ የምትሸፈና ታጥኖ ምናምን በዚህ ነው በቃ። ይሄ አሁን አገልግሎት ስለወጣ ነው። ይሄ አገልግሎት በቃ እንደ ጠረጴዛ ነው እንግዲህ እንደዚህ። እዚህ ጋር ነው ቴክስት የምናደርገው። እዚህ ጋር እስቲ አረፍ ቴክስት እናድርግ እና ደስ የሚል ቅዝቃዜም አለው። ትንሽ ያረጋጋል። ስለዚህ አሁን ደግሞ የምንቀምሰው እንደነገርኩ ከአኬሻም ከሪፍት ቫሊውም አንድ ባንድ ቴስት ብናደርግ። እሺ ያው እንግዲህ ያያችሁ ነው ተመልካቾቻችን፣ ካስቴል ዋይነሪ ልንቀምስ ነው። አኬሻ ድራይ ይባላል። ደረቅ ወይን ነው የሚሉት። ደረቅ ወይን ነው ማለት ነው። ወይን በባህሪው የፍቅር መጠጥ ነው አይደል? የፍቅር መጠጥ ነው እና በፍቅር ነው የሚያዘው። በፍቅር ነው የሚጠጣው። ሲቀዳ ራሱ ሲቀዳም በፍቅር ነው። እኔ ነው ቀምሰው ብዙ ልምድ የለንም ግን የመጠጣት ልጠጣ አለ። ለዛ ድራይ ያልኩት ይሄን ደግሞ ስትጠቀም ጥሬ ስጋ ተበልቷል ስለሚል ከዛ እነዛ ሚዲየም ስዊት እንዳልኩ ደግሞ መካከለኛ ተጠና ያልቻልኩ ስለማይከብዱ እሱ ለስለስ ያላቸው ደግሞ ቀዝቀዝ ተደርጎ ይጠጣል። አሁን ኖርማሊ በባህሪ ቀይ ወይን ፍሪጅ ውስጥ አይገባም። ኢሚዲየትሊ ከለሩ ነው ቴስቱንም ወዲያው ይቀይራል። አንድ ደግሞ ከሱ እንደቀመስና ቀዩን አይደል አሁን ቴስት ያደረግከው? ቀይ ቴስት አድርገናል። እሺ ሮዜ ቢከከስ ሻምፑን ይቆይ እዚህ ላይ የምናያቸው የትምህርት ናቸው የካስትል ምርት ናቸው። አዎ ግን አሁን በሰት እያመረትን ያለ ነው። እዚህ አሁን ለየት ያሉ ምርቶች ከውጭ የገቡ ናቸው። እነዚህ ከውጭ የገቡ ናቸው፣ ከፈረንሳይ የገቡ ናቸው። የእኛ ምርቶች በቃ ከለር ያላቸው ከለሩ ሜርሎ ነው የሚባለው። ይሄኛው ሲራ ነው የሚባለው። አሁን የማስቀምስ ደግሞ ሻርዶኔ የሚባለው ድራይ ዋይት ነው። ፍሪጅ ውስጥ ቢገባ በጣም የተመረጠ ነው፣ ተፈላጊ ነው። የተለመደ መጠጥ ነው። ግን ነጭ ወይም ፍሪጅ ውስጥ ገብቶ ነው በጣም ተፈላጊ የሚሆነው።
አሁን እነዚህኞቹ ለምንድን ነው የሚመጡት ነው ኢምፖርተሮቹ? ከእናንተ ጋር አሶሲዬሽን አለ ወይስ? እንትኑ ፋብሪካው በነገራችን ላይ የፈረንሳይ አይደለም? በዛ የፈረንሳይ ናቸው። የካስተል ምርት ብቻ ነው የሚመስለው። የኛው በቃ የውጭው ያለው ፋብሪካ ነው የሚመርተው። ይሄ ሻብሎኔ ይባላል። አሁንም ብቻ ነው የምታምሰው። ቀለል ይላል። It's nice. አይደል? በጣም ከዚህ በላይ መጨመር ያስፈልገናል። አይደል? ሌላው እየገዛህ ራሱ ተጠቃሚ አደርጋለሁ። እዛም እንገዛለን። እናመሰግናለን ሜሪ። እንግዲህ ተመልካቾቻችን እንግዲህ እንደምታዩት ነው። ይሄ ቴስቲንግ ሩሙ አለው ራሱ የራሱ ቫይብ አለው እና መታችሁ እዚህ ቴስት ማድረግ ይቻላል። ኖርማሊ ቡክ ነው ማድረግ ያለባቸው ቀድሞ ነው አይደል? ማችሁ ቡክ አድርጋችሁ ወይ ቴስቲንግ ይኖራል። ለየት ያለ ኤክስፒሪየንስ ነው። ያው አዛን ኤክስፒሪየንስ ሰጀስት እናደርጋለን። እኛም የባቱ ቆይታችን አላለቀም። ካስቴል ዋይነሪ ዋይን ቴስቲንግ ውስጥ ነው ያለነው። አብራችሁ ቆዩ። አመሰግናለሁ።